አሰላሙ አለይኩም። ከዚህ በፊት መሰረታዊ መካነ ንባባት አልጀውፍ፣ አልሐልቅ፣ አልሊሳን፣ አሸፈታን፣ አልኸይሹም የሚሉት አምስቶቹ መሆናቸውን ገልጸናል። ዛሬ መካነ ንባብን ዝርዝር ሁኔታ በአጭሩ የምንጀምርበት ይሆናል። የመጀመሪያው አልጀውፍ ያልነው ነው። እሱም የአፍና የጉሮሮ አሻ ሲሆን በዚህ መካነ ንባብ የሚወጡት ሶስቱ የመሳቢያ ወይም የመድ ሐርፎች ወይም ፊደሎች ያልናቸው ናቸው። እነሱም አልአሊፍ፣ አልዋው፣ አልያ ሁሉም መድያ መሆን አለባቸው። ኦ፣ ኤ የሚል ድምፅ ይሰጡናል በአማርኛ። የመጀመሪያው የራብ ድምፅ በማንቁርት የድምፅ አውታሮች በመርገብገባቸው የሚወጣ ሲሆን የአፍ ወይም አፍ ይከፈታል። ልሳን ደግሞ ሁሉም በአካሉ እንዳለ ዝቅተኛ ወይም ሳይንቀሳቀስ ይቆያል። ለምሳሌ ቃለ፣ ጧለ፣ አልማእ፣ አሰማእ፣ አዳሊን ስንል ምላሳችን ምንም ሳይንቀሳቀስ አፋችን ተከፍቶ ድምፁ ይወጣል ማለት ነው። ሁለተኛው ደግሞ ኦይ ወይም አልዋው ያልነው ሲሆን ሳብ ድምፅ ብለን ጠርተነዋል በአማርኛ። በማንቁርት የድምፅ አውታሮች በመርገብገባቸው የሚወጣ ሲሆን ከንፈሮች ይጠጋጋሉ፣ የልሳን ሩቅ ክፍሉም ባለበት ይቆያል ማለት ነው። ለምሳሌ የቁል ኑሩ ሰማዋት ወልአርድ ሱኡ አዕማሊህም ቱቡ ኢለላህ ስንል ከንፈሮቻችን ወደፊት ወጣ ብለው ደግሞ የላንቃ ወይም ምላሳችን ወደ ላይ ከፍ የሚል ገጽታ ይስተዋልበታል። ሶስተኛውና የመጨረሻው የመድ ፊደል ደግሞ ያ ነው። ሀምስ ድምፅ ሲሆን በማንቁርት የድምፅ አውታሮች በመርገብገባቸው የሚወጣ ነው። አሁንም የልሳን መሃል ክፍል ወደ ላይ ከፍ ይላል። ለምሳሌ ኢያከ ነስተዒን፣ ወጂአ የውመኢዝን፣ ዓሊም፣ ሐሊም በምንል ጊዜ ማንቁርት ከላይ እንዳልነው የሚርገበገብ ሲሆን የመሃል ወይም የልሳን መሃል ክፍልም ወደ ላይ ከፍ ይላል። እነዚህን ሶስቱንም የመድ ፊደሎች የሚያካትት አንድ ቃል ያለ ሲሆን እሱም ኑሒሃ የሚለው ቃል ይሆናል። በዚህ እንግዲህ አጠቃላይ በአፍና በጉሮሮ ዋሻ የሚወጡት ሶስቱ የመሳቢያ ፊደሎች ይጠቃለላሉ። የዚህ በፊት የገለጽነውና የኢማሙል ጀዘሪን ቤት እዚህ ላይ እንደገና ብናስታውስ ፈአሊፉ ልጀውፊ ወኡኽተሃ ወሂ ሕሩፍ መዲን ሊልሀዋኢ ተንተሂ ይላል። በዚህ ቤት አማካይነት አጠቃላይ እስካሁን ያልነውን በቃላችን ለመያዝ እንችላለን ማለት ነው። ሁለተኛው መካነ ንባብ ደግሞ አልሐልቅ ያልነው ሲሆን የጉሮሮ የመካነ ንባብ አካላት ነው። እሱም ሶስት መካነ ንባብ የተለያዩ ሆነው የሚካተቱበት ሲሆን አጠቃላይ 6 የሚሆኑ ፊደሎች ይወጣሉ። አቅሶል ሐልቅ ያልነው ሩቅ ጉሮሮ ወይንም የድምፅ አውታሮች የሚንቀሳቀሱበት ሲሆን አ እና ሀ ወይም አልሐምዛ ወልሃ የሚሉ ፊደሎች ይወጡበታል። አን ብንወስድ እሱ የሚፈጠረው የድምፅ አውታሮች በመጠኑ በመዛጋጀታቸው ወይም በመጋጨታቸው ሲሆን አ፣ ኡ፣ ኢና ደግሞ በሌሎችም አጠቃላይ ከሳድስ ድምፅ ሌላ ያሉት የሚፈጠሩት እነሱ በመከፈታቸው ነው። ሀእም እንደዚሁ የሚፈጠሩ አውታሮች በመቃረባቸው ሲሆን አ ወይም ሀ፣ ሁ፣ ሂ የሚለው በመራራቃቸው ይፈጠራል። ሁለተኛው የሐልቅ ክፍል ወሰጠል ሐልቅ ያልነው ሲሆን እሱም መሃል ጉሮሮ የሚል ሲሆን በአማርኛው ትንመዝ የሚል ስያሜ ይሰጠዋል።
የአረበኛው ዓ እና ሐ የሚወጣበት የመካነ ንባብ ነው። የአረበኛ ትንመዝ ወይም ቀሰበ ክፍከቲ የተባለ ይጠራል። በአማርኛ የጉሮሮ ግድግዳ በጣም ወደ ኋላ በሚገፋበት ወይም በሚያፈነግጥበት ወቅት ይፈጠራል። ዓ ዑ ዒ እነዚህ የማፈንገጥ ተግባሮች ጥቂት ቀነስ በሚያደርጉበት ይፈጠራሉ። በዚሁ በመካከለኛ ጉሮሮም ሌላ ሐርፍ የሚወጣ ሲሆን ወይም ዓ የሚለው መውጫ ከመካነ ንባቡ እጅግ ዝቅ ብሎ የሚወጣ እንደሆነ የዘርፉ ባለሙያዎች ያረጋግጣሉ። የመጨረሻው የሐልቅ ቦታ ደግሞ አድነል ሐልቅ ያልነው ሲሆን እሱም ቅርብ ጉሮሮ የምላስ ስር ይሆናል። በሱም የአረበኛው እና ኸ መካነ ንባብ ይሆናል። ይን ብንወስድ እሱ የአረበኛ ፊደል ሲሆን በአማርኛ አይገኝም። ምላስ ወይም ምላስ ስር ከትናጋ ጋር በሚዋጋጩበት ወቅት ይፈጠራል። ጉና ሂ ደግሞ በመጠኑ በመራራቃቸው ይፈጠራል። ይህ እንግዲህ አጠቃላይ የአድነል ሐልቅ የመጀመሪያው ሲሆን ሁለተኛው ኸ የሚለው መካነ ንባብ ከሱ ዝቅ ብሎ ይፈጠራል። አጠቃላይ ሶስቱም የሐልቅ ቦታዎች 6 ፊደሎችን ያካተቱ መሆናቸውን እዚህ ላይ ማስተዋል ይገባል። እንግዲህ የሐልቅን መካነ ንባብ ከማጠቃላችን በፊት እዚህ ላይ ሊስተዋል የሚገባ ነገር እያለ መሆኑን እንጠቁማለን። እሱም የመሃል ጉሮሮ ድምፆች እንዲሁም የቅርብ ጉሮሮ ድምፅ ኸ የሚለው በግዕዝ ቋንቋ ቢኖሩም ከተራ አማርኛ ተናጋሪ ዘንድ የተሰወሩ መሆናቸውን፣ የቅርብ ጉሮሮ ድምፅ ኸ የሚለው ደግሞ በአማርኛም ሆነ የአማርኛ አባት እንደሆነ በሚነገረው በግዕዝም የሌለ መሆኑን ነው። በመሆኑም አጠቃላይ ቁርአንን በምናነበት ወቅት ይህን ፊደል ቦታው የወጣ መሆኑን ለማረጋገጥ መጠንቀቅ ይኖርብናል ማለት ነው። የዛሬው ዝግጅታችን እዚህ ላይ ተቃሏል። በሌላ ፕሮግራም እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።